ጥንዶቹ ተዋናይት ፍሬያት የማንና ሙዚቀኛ ኤፍሬም አማረ የእውነት እንደሚወራው ተለያይተዋል? ውሸት ከሆነስ ለምን ተፋተዋል ተብሎ ተወራ? ሰላም ክብራን አድማጮቼ፣ ይህ ስለ አርቲስቶችና ስለ ታዋቂ ሰዎች እውነተኛ መረጃ የሚቀርብበት ቻናል ነው። ከሰሞኑ ተዋናይት ፍሬያትና ሙዚቀኛ ኤፍሬም አማረ ተለያይተዋል እያሉ ብዙዎች እያወሩ እያየን ነው። እኔም ነገሩን ለማጣራት ሞክሬ ያገኘሁትን መረጃ ነው ይዤ የመጣሁት። ፍሬያትና ኤፍሬም ከአንድ አካባቢ ማለትም ከትግራይ የተገኙ፣ እሱ በሙዚቃው እሷ ደግሞ በትወናው ስራ ተሰማርተው ያወቅናቸው ወጣት ቆንጆ የኪነ ጥበብ ሰዎች ናቸው። በነገራችን ላይ አድማጭ ተመልካቾቼ ፍሬያት ይህንን ቪዲዮ እስካዘጋጀውበት ማለትም ዛሬ ቀኑ ኖቬምበር 20 ነው፣ በፈረንጆቹ 2025 ማለት ነው። ከ8 ቀናት በፊት ማለትም ኖቬምበር 12 2025 ላይ ሁለተኛ ልጅ ከእግዚአብሔር እንደተሰጣቸው ጽፋ የእርግዝና ፎቶዋንም ፖስታ ነበረ። እግዚአብሔር አምኖን ሁለተኛ ልጅ ሰጥቶናል ስትል ነው ከታች ካፕሽን ላይ የጻፈችው። ላሳያችሁ። ብዙዎችም አርቲስቶችም እንዲሁም ደግሞ ተከታዮቿ እንኳን ደስ ያለሽ እያሉ እንኳን ደስ ያላችሁ፣ እንኳን ሁለተኛ ልጅ ሁለተኛ ፍሬ ለማየት አበቃችሁ እያሉ የመልካም ምኞታቸውን አስቀምጠውላታል ኮሜንት ላይ ማለት ነው። ገብታችሁ እናንተ ማየት ትችላላችሁ። ወደ ቀደመ ነገሬ ስመለስ ፍሬያትና ኤፍሬም እንዳልኳችሁ ከአንድ አካባቢ ከትግራይ አካባቢ የተገኙ አርቲስቶች ናቸው። አብረው መሆናቸውን በፍቅር መጣመራቸውን ያወቅነውም የዛሬ 2 ዓመት አካባቢ ነው። ፍሬያት ከ5 ዓመታት በፊት ከሌላ ወንድ ጋር ጋብቻ መስርታ ነበረ። ነገር ግን ጋብቻቸው ብዙም አልቆየም። በኋላም ወደ አሜሪካን ሀገር ሄዳ ኑሯን እዛው አሜሪካን ሀገር አደረገች። የዛሬ 2 ዓመት አካባቢም እንደምታስታውሱት ብዙዎቻችሁ የእርግዝና ፎቶዋን በኢንስታግራም ገጿ ላይ ለጠፈች። በወቅቱ የነበረው ሁኔታ አይረሳኝም። ፎቶዋን በፖስቷ ተከትሎ ብዙዎች ከባሏ ጋር እንደተለያየች ያውቁ ነበርና ማን ነው ከማን አርግዛ ነው ከባሏ ጋር ተለያይታለች ወይስ ተመልሰው አንድ ላይ ሆኑ እያሉ ከማን እንዳረገዘች ለማወቅ ብዙ ሞክረው ነበረ። በመጨረሻም አንዳንድ ውስጥ አዋቂ ሰዎች ድምፃዊ ኤፍሬም አማረ ነው የፍሬያት አዲስ እጮኛ የልጁ አባትም ሲሉ መረጃዎችን ማውጣት ጀመሩ። በኋላም ላይ ኤፍሬምና ፍሬያት በፍሬያት የዩቲዩብ ቻናል ላይ ወጥተው ፍቅራቸውንና አብሮነታቸውን በግልጽ ነገሩን። የህይወት አጋርሽ ማን ነው? የልጅሽ አባት ማን ነው ብላችሁ ነበረ እና የአንድ ልጅ አባትና እናት ነን። እግዚአብሔር ይመስገን። ጥሩነታችሁን ለምታችሁልን እናመሰግናለን። የልጃቸውንም ክርስትና እንዲሁም ደግሞ ሰርጋቸውንም ድል አድርገው ደግሰው ጋብቻቸውን ይፋ አደረጉት። እናም አንድ ላይ ሆነው ከዛ በኋላ ላይ በፍሬያት የማነ የዩቲዩብ ቻናል ላይ ለጥያቄዎቻችሁ መልስ እንስጥ እያሉ ቪዲዮዎችን መስራት አኗኗራቸውንም ማሳየት ጀመሩ። በኢንስታግራም ላይም ፎቶቸውንም ሆነ ቪዲዮዎቻቸውን ፖስት ያደርጉ ነበረ። ነገር ግን አሁን ላይ ገብታችሁ የሁለቱንም ኢንስታግራሞቻቸውን ቼክ ብታደርጉ የሁለቱም ኢንስታግራም የጋራ ፎቶቸውን አልያዘም። ማለትም የሱ ላይ የሷን ፎቶ የሷ ላይም የሱን ፎቶ አታገኙም። የጋራ ፎቶና ቪዲዮዎቻቸውን በሙሉ አጥፍተዋል። ለዛም ነው ተለያይተዋል የሚለው ወሬም የተነሳው። በነገራችን ላይ ምንም እንኳን የጋራ ፎቶና ቪዲዮዎቻቸውን ከየገጾቻቸው ላይ ቢያጠፉም አሁንም ድረስ ኢንስታግራም ላይ ፎሎ ይደራረጋሉ። እናም እኔ ይህንን ተለያይተዋል የሚለውን ወሬ ከሰማውኝ በኋላ ለማጣራት ሞክሬያለሁ። ያገኘሁት መልስም ፍሬያትና ኤፍሬም አልተለያዩም፣ አሁንም አንድ ላይ ናቸው። እንደውም የሁለተኛ ልጅ ወላጆች ሆነዋል የሚል መልስ ነው ያገኘሁት። ሁለቱም የጋራ ፎቶቸውንና ቪዲዮዎቻቸውን ቢያጠፉም አሁንም ድረስ በፍቅር እንዳሉ፣ ሁለተኛ ልጃቸውንም እንግዲህ ከእግዚአብሔር እንደተሰጣቸው መልስ አግኝቻለሁ። የሚገርመው ከኢንስታግራም ላይ ብቻ ሳይሆን ፍሬያት እንዳልኳችሁ መጀመሪያ ላይ ኤፍሬም ነው ወይ ማን ነው የሚለውን የልጇን አባት ሰዎች ለማጣራት በሚሞክሩበት ወቅት የልጅሽ አባት ማን ነው ላላችሁኝ መልስ ልስጥ ስትል ከኤፍሬም ጋር ወጥተው ስለ ፍቅራቸው አብረው እንደሆኑ በይፋ ነግረውን ነበረ። ሌሎች ቪዲዮዎችም ከዛ በመቀጠል ሰርተው የፍሬያት የማነ የዩቲዩብ ቻናል ላይ ፖስት አድርገው ነበረ። አሁን ላይ ግን ገብታችሁ ብታዩ ሾርት ላይ ስቶሪያቸው ላይ ትንሽ ታገኛላችሁ እንጂ 2 ቪዲዮዎች ይመስለኛል። ከዛ ውጭ ያሉት በሙሉ በቪዲዮ መልክ የተፖሰቱት በሙሉ ጠፍተዋል። ለምን ብዬ ጥያቄ አቅርቤ ነበረ። ለምን ለሚለው ጥያቄ ግን ምናልባት ከሶሻል ሚዲያ ለመጥፋት ፈልገው ከሰው አይን ለመራቅ ፈልገው ይሆናል የሚል የይሆናል መልስ ነው ያገኘሁት። ይሁን እንግዲህ ምንም እንኳን የተረጋገጠ መልስ ባይገኝም ተለያዩ ከሚል አሉባልታ አልተለያዩም የሚል መላምት ይሻላል። እናም ፍሬያትና ኤፍሬም እንግዲህ ከሶሻል ሚዲያ ለመጥፋት ራሳቸውን ደበቅ ለማድረግ ሊሆን ይችላል እንግዲህ ፎቶቸውን ያጠፉት።
ባያስፈልግም ማለት ነው። እንዳልኳችሁ ደግሞ የፍሬያት የመጨረሻ ፖስት ከ8 ቀናት በፊት የፖስተችው በሁለተኛ ልጅ ተባርከናል፣ እግዚአብሔር አምኖብን ሁለተኛ ልጅ እንድናሳድግ ሰጥቶናል ስትል የፖስተችው ነው። ያው ሙሉ በሙሉ ጽሁፉ እንደዛ ባይልም ካፕሽኑ ላይ የተጠቀመችው ካፕሽን ላይ ማለት ነው። ከዛም ጽሁፏንም ማየት ትችላላችሁ። ሁለተኛ ልጅ እንዳገኘች የእርግዝና ፎቶዋን ፖስታለች። በነገራችን ላይ ይሄ የእርግዝና ፎቶ የበፊቱ ነው የሚሉ ሰዎች አጋጥመውኛል። እውነት ነው፣ ይመሳሰላል። ብላክ ኤንድ ዋይት ስለሆነ ሊሆን ይችላል፣ ወይም ነጭ ስለለበሰች። ነገር ግን የበፊቱ ፎቶ ላይ ፍሬያት የማነ ሹሩባ አልተሰራችም ነበረ፣ ጸጉሯ ፓይስትራ ነበረ እና ለቃው በነጠላ ሸፈን አድርጋው በነጭ ቀሚስ ነበር የለበሰችው የእርግዝና ፎቶዋ። እና አሁንም ተመሳሳይ የሚመስል ቦታ ላይ ሆና ስለሆነ ሁለተኛ ልጇን እርግዝና ፎቶ የፖስተችው የበፊቱ ነው እንጂ አርግዛ አይደለም አውቃ ነው የሚሉ ወሬዎችን ስለሰማሁኝ ነው። የአሁኑን ካያችሁት ሹሩባ ጸጉሯን ተሰርታለች፣ የበፊቱ ደግሞ ሹሩባ አልነበረውም። እና ይሄኛው አዲስ የሁለተኛ ልጇ የእርግዝና ፎቶ ነው ማለት ነው። ሁለተኛ ልጅ አግኝተዋል። የፍሬያትና የኤፍሬም አድናቂዎች እንግዲህ ተለያይተዋል ብላችሁ የተጨነቃችሁ እንዴ ምን አይነት ሰይጣን ገባባችሁ ያላችሁ በሙሉ እንግዲህ እኔ እንዳገኘሁት መረጃ ከ80% በላይ ያው መረጃ አይናቅም አይደነቅም እንደሚሉት ከ80% በላይ ከእውነተኛ ሰው ነው ያገኘሁት። ምናልባት ያም ሰው እንግዲህ ተደብቆት ሊሆን ይችላል፣ አይታወቅም። ምናልባት ተለያይተዋል የሚል የተረጋገጠ ነገርም ልናገኝ እንችላለን። ነገር ግን ከሁነኛ ምንጭ ነው ያገኘሁት። እናም 80% አካባቢ በሚሆን መልኩ እንዳልተለያዩ ነው የኔ መረጃ የሚያመለክተው። እንደውም ሁለተኛ ልጃቸውን አግኝተው ቤታቸው ውስጥ ሌላ ተጨማሪ በረከት ገብቶላቸዋል። ኤፍሬምና ፍሬያት ካስታወሳችሁ የዛሬ 2 ዓመት ፍሬያት የእርግዝና ፎቶዋን ፖስታ ከዛም ከማን ነው ያረገዘችው ማነው አባቱ እየተባለ የተለያዩ ሰዎች እየተጠቀሱ መላምት በሚነገርበት ጊዜ ኤፍሬም እንደሆነ ሲታወቅ እንዴት ተገናኝተው የሚሉ ግርምታዎች የፈጠረባቸው ሰዎች ነበሩና ኤፍሬምና ፍሬያት ከበፊትም የሚተዋወቁ በተለይ ወደ አርቱ ሁለቱም ከገቡ በኋላ በደንብ የሚተዋወቁ ሰዎች ናቸው። አሜሪካን ሀገርም ሆነ እዚህ በነበሩበት ጊዜ የተለያዩ ፎቶዎችን ያግኝቻለሁኝ 2000 ቤት ምናምን የተፖስቱ ማለት ነው። ሁለቱ አንድ ላይ ሆነው ከሙዚቀኞች ጋር ለምሳሌ አንድ ያገኘሁት ፎቶ ከሙዚቀኛ ማህሌት ጋር የተነሱት ፎቶ ቀደም ያለ ፎቶ ነውና ብዙ ጊዜ አንድ ላይ የሆኑ ነበረ። እንደ ጓደኛ እንደ ሀገር ልጃው መቀራረቡ ነበራቸው። ምናልባትም በጓደኝነት የተጀመረ ግንኙነት ይሆናል ወደ ፍቅር አድጎ አሁን ላይ 2 ልጆችን እንዲያገኙ መሰረት የሆናቸው ማለት እንችላለን። ፍሬያት በጣም ቆንጆ በብዙዎች የምትወደድ ረጋ ያለች ድምጿን እኔ ወደዋለሁኝ። ድምጿ ረጋ ያለ ቁጥብ፣ ሁሉም ቦታ ላይ ብዙም እዩኝ የማት የኪነ ጥበቡ ዓለምን ብቻ የሙጥኝ ብላ ያልተቀመጠች ድርማግ የሚል የሀበሻ ልብስ መስሪያ ቤት አላትና ብዙ ስራዎችን ለመስራት ትሞክራለች። የቴሌቪዥን ጣቢያዎች ላይ ለመስራት ሞክራ ነበር፣ ታስታውሳላችሁ። ኢቢኤስ ላይ እሁድን በኢቢኤስ የጀመሩት እሷና አስፋው ነበሩ። በኋላ ላይ እሷ ወደ አሜሪካን ሀገር ለ1 ወር ከምናምን አካባቢ መሄዷን ተከትሎ በራኬብ ተተካች። ምክንያቱም ያው ፕሮግራሙ ሰው ያስፈልገው ነበር ማለት ነው። በኋላም አልተመለሰችም በራሷ የግል ጉዳዮች ምክንያት። ብቻ ዩቲዩብም ላይ ትሰራለች፣ አሁንም አልፎ አልፎ ትፖስታለች እና ትጥራለች ለመስራት። አሜሪካን ሀገርም ሆና ራሷን እያጎለበተች ነው። ተምራ ተመርቃለች እና ደስ የምትል ወጣት ነች። ኤፍሬምም ብዙ ነገሮችን አልፎ ብዙ ተሰቃይቶ ለሙዚቃ ዋጋ ከፍሎ እዚህ የደረሰ ወጣት ነውና ሁለቱም ቆንጆዎች ናቸው። ሁለቱም የአንድ አካባቢ ልጆች ናቸው። ተነጋግረው መግባባት አውርተው መረዳዳት የሚችሉ ወጣቶች ናቸውና ባይለያዩ እኔም ይሄ ወሬ እኔ አልተለያዩም እንዳልኩት እውነት እንዲሆን እመኛለሁ። እስኪ እናንተስ ምን ተሰማችሁ? ሀሳብ አስተያየታችሁን አስቀምጡልኝ። እንዳጣራላችሁ የምትፈልጉት ወሬም ካለ እንግዲህ አለሁኝ፣ ኮሜንት ላይ አስቀምጡልኝ።